سجد 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 لهيوتي سجد لبركاتي سجد لجنزبي سجد 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 فمس فمس ሰላም ውድ የናዱ ዩቲዩብ ተከታታዮቻችን፣ ዛሬ ደግሞ በሌላ ቪዲዮ ተመልሰን መጥተንለታል። ያው 2-3 ሳምንት ሙሉ ቪዲዮ የለቀኩኝ ስላልነበር የዩቲዩብ አልጎሪዝም እንዳይዘኝ ቪዲዮውን ላይክ በማድረግ እንጀምረው። ወደ ቪዲዮ። እሺ፣ በቀጣይ ደግሞ አዝግባኝ። ሃይ ጋይስ የቲክቶክ ተመልካቾቻችን፣ እስቲ በአንድ ቪዲዮ መተናል። እስቲ አንዳለ ደግሞ እስቲ ሌስኮትን አይተነው እንምጣ። እስቲ ምን ሀገር አይተነው እንምጣ። እስቲ ጉኑ የምትለው አንበሱ የኮባ ግንድ የመሰለች የመገናኝ ነገር እኮ ነው። ግድግዳ ላይ በስሊፐር የተገደለች ሸረሪት የመሰለች ትለብሳለች። እኔ ደስ የሚለኝ ፓርት በጣም ልብስ አላት። እናትና አባቱን በመኪና አደጋ ያጣ ገመል ነው መስሎ። በዚህ ጆሮ ግን አሁን ትምህርት ቤት ውስጥ እጅ በጆሮ ተብላ ቀለኛ ናንተ ሳንቲያጎ በርናቦ አንዴ ነገር ክላስ በጣም ጀግና ናት። አንብብ ተብሎ ማዘር የሚለው ሞተር ብሎ ነበር። መንጃ ፍቃድ ላይ ወጣ ላይት አብራ ሲባል አይደል እንዴ ስልኩን እንደዚህ አውጥታ ያበራ አላዶ ነገር አንዴ ነገር ያለው እንትናሉ ጋራጅ ሄዷሉ መሪያቸው ትይዱታል እንዴ እንዳላለ ይሄ መግደል ነው። ለምሬ ነው። አንተኛና ቀምሬ ለቅሶ ላይ ሰባ ቁርጥ አንስተ ሲያርሰበነ የተባልክ ስለ ቺክ ታወራለህ በዚህ ፊት ጆሮን እንደዚህ ወይ በሲሚንቶ አስደፍ ነው። ደቡብ ሱዳን የሚወራ ወሬ ትሰማለህ አንተ እንደዚህ አይነት ሃምቡርግ ፊት አዝግ ሮስት ግን ሌላ ታሪክ። ሮስት ላይ ኢትዮጵያ ላይ እንደ አዝግ ሮስት የሚያደርግ ሰዎች አይቼ አላውቅም። በስመ አብ አንተ ቀጠቀጡት ልጁን። ከዚህ በኋላ ቲክቶክ እንደማይጠቀም ነው ያደረጉት። እሺ አሁን ደግሞ በቀጣይ 42 ቁጥርን አስገቢው። ነርስዬ ድዱ ተመልሷል ከስቴት አብሮ አደጋችን ከአሜሪካ መጣ። በጣም ደስ ሳምንት ሙሉ ከሱ ጋር በጣም ደስ የሚል ዌልካም what's good ዌልካም oh Ethiopia I just got here a lot of things changed man ጓዳው ያልተቀየረ ነገር የለም የኔ ፊትስ አንተ ፊት ዘመን ተሻጋሪ ፊት በእውነት ለራስህ አልቻልኩም but I don't remember her who she ረዱ ትንሽ ረዱ the little girl from ቁጭራ ሰፈር ረዱ how old you now እድሜሽን Howlet? Oh, ደርሳለች ረዱ ረዱ They call me Dudu. ገላሽ ከገላይ እንዲዋሃዱ. And if you are interested, you can call me Maru. If you let me in, አቀንስሻለሁ ከዶላሩ ረዱ ዱዱ እጩኛዬ እኮ ነች። ገርል ፍሬንድ ነች። ስራ የለኝም ብለኸኛል ነበር እንዴ? አዎ የለኝ ኢትዮጵያ የሚገርም ኮንፊደንስ ስራ የለም በባዶ ሆድ በዛ ላይ ሴት ኢትዮጵያ ስሜን ታስታውሳለህ ግን የኔን don't get me wrong I just forgot your name but let me guess okay ሸዋፈራው አይደለም እታፈራው የሴት ነው who's that ጀምስ እኮ እኛ ሰፈር የተማሩ የኔ እናትና አባት ብቻ ናቸው እንዴት እንግሊዘኛ ስም ሊሰጡ ቻሉ ጀቤሳ ነው ጀምስ come on ድፍረታችሁ የት ልውሰድሽ የት ወስደኛለህ መሰለህ I want to do all the diaspora thing የሆነ ክለብ ትወስደኛለህ ላይፍ ፐርፎርማንስ ያለበት የሆነች ቺክ ዘፋኝ ከዛ ብር መበተን ፈልጋለሁ በኡበር በፓርኪንግ በሳራ ጨዳ ይደከመው ጉልበት ይንባካችሁ ዶሚኔትሩን ግን ይለያል። አጨብጭበናል ትችላለህ። ያው አሁን ደግሞ በቀጣይ ኤዲት ነው መሰለኝ የአዶናይ ኤዲት። አዶናይ ስለ ፌሚኒስቶች ምን ታስባለህ ብላችሁ ለጠየቃችሁ አያገባኝም። ስለ ፌሚኒስት፣ ስለ ማስክሊን፣ ስለ ወንድ፣ ስለ ሴት ፋክ ዘም ኦል። አሁን ወደዚህ ዓለም እየመጡ ያሉ ኤሊኖች ስለነሱ እያሰብኩኝ ነው። እንደገና ቪዲዮ ነው ቆይ አዶናይ ስለ ፌሚኒስቶች ምን ታስባለህ ብላችሁ ለጠየቃችሁ አያገባኝም። ስለ ፌሚኒስት፣ ስለ ማስክሊን፣ ስለ ወንድ፣ ስለ ሴት ፋክ ዘም ኦል። አሁን ወደዚህ ዓለም እየመጡ ያሉ ኤሊኖች ስለነሱ እያሰብኩኝ ነው። ሌላ ታሪክ ቪዲዮ ኳሊቲ ሌላ ታሪክ ቪዲዮ ማለት ለምሳሌ አዶናይ
እንደዚህ ነበር ስፖርት ከመስራት በፊት። ወራ 100 ፕላስ አራታው ውለታ አይሻልብኝ። እስቲ እናንተም ውለታ ወል ላይክ እስቲ አሁን ላይክ አድርጓት። ውለታ ወል Get some help. ኤአይ ወቹ ግን ኤአይ ግን ሌላ ደረጃ ደርሰዋል። አንድ ቪዲዮ የሆነች ሴት ምባፔ ኦሜቲቭ ላይ ገብቶ ምናምን ከአንድ ዋይት ፐርሰን ጋር እየተነጋገረ ምናምን ትክክለኛ ቪዲዮ ነው የሚመስለው፣ ግን ኤአይ ነው ማለት ይገርመኛል። የኤአይ ደረጃ የት ደረጃ እንደደረሱ። እሺ አሁን ደግሞ በቀጣይ ቤካ ለምንድን ነው ሁሉም ሰው እየተነሳ ማግባት የጀመረው? ወንዱ የምታገቡ ወንዶች ምን ናችሁ ነው? በቃ እቺ ነች ይሄን ያህል ብቻ ነው መከላከል የምትችሉት? ምን ናችሁ ነው? ሁሉም ሴቶች እኮ አንድ አይነት ናቸው እኮ። ወይ ብርህን የፈለገችው፣ ወይ ገላህን የፈለገችው፣ ወይ እውቀትህን የፈለገችው፣ ወይ ፐርሰናሊቲህን የፈለገችው፣ ወይ አለባበስህን የፈለገችው። እንዴት ነው ማይታያችሁ? እስቲ እሷ የምር ፍቅር የምትፈልግ ከሆነ እስቲ ስትሞት ውደደ። አብሬው ነው የምሞተው አብሬው ነው የምቀበረው ብላ እስቲ ከጎንህ ትቀበል። አታደርገውም። ካደረገችው ራሱ ምን አይነት ገገማ ነች? ፕሪንሲፕል የላትም እንዴ? እንደዚህ ለአንድ ሰው ብላ ነው የምትሞተው? አቋም የሌለው ሰው ነው የምታገበው ማለት ነው። አብራህ ሞታ ተቀበረችበት። ያኔም አንተን አይደለም የወደደችው። አስመሳይነቷን ሳናደንቅ አላልፍም። ነፍስህን የፈለገችው፣ ነፍስህን የወደደችው አንተን አይደለም የፈለገችው። እስቲ እሷ ትክክለኛ ግራ ጎንህ ከሆነች፣ እሷ ሰው ከሆነች እስቲ ሳታውቅህ ትውደድህ። እስቲ በቃ እንደተፈጠር ምንም ሳታውቅህ ትውደድህ እስቲ። በፍጹም አታደርገውም። ሳታውቅህ ከወደደች ደግሞ እንግዲህ ለአንተ አልነግርህም መቼስ። በቃ የምር እንደሚወዱ በምንም ልጠቅ። ለምንድን ነው ከሴት ስር ዞር ማትለው ግን? ሳታውቃት አትወድህም። ከጓደኞች ጋር ኳስህን ያርፈ እሁድ የሚደረገውን አርሰናል ከኒውካስትል ጨዋታ ዋኔክስ ቤት ላይ እየተዝናና ማየት ትችላለህ። ፕሮሞ ኮድ ተጠቅመ ደግሞ ሬጂስተር አድርገ ዲፖዚት አድርገ ደግሞ የ30,000 ብር ቦነስ ተካፋይ መሆን ትችላለህ። ሊንኩን በላይ ቴሌግራም ቻናል አለ፣ እሱ ውስጥ አስቀምጥ። ስለ ፕሮሞሽኑ ሳናደግ አፕሪሼት ሳላደርግ አላልፍ። ወንድ ብቻ ነው ሴትን አይቶ መውደድ የሚችለው እንጂ ሴት ወንድን አይታ ልትወድ አትችልም። ያው ሳይንስ በሚለው ሴት አንድ ወንድ ለመውደድ 15 ቀናት ይፈጅባታል። ሴት ወንድ ልጅ ለማፍቀር፣ ወንድ ልጅ ደግሞ ሴትን ለማፍቀር 10 ሰከንድ ብቻ ይበቃዋል። አይቶም ሊወዳት ይችላል። ግን ሴቶች ግን ያው አሁን ልክ አንተ እንዳልከው በመኪና በሃውስ ማኒ ምናምን ማተር ሊያደርግላት ይችላል። ግን አይታ ግን ልትወዳት ትችላል። ሴት አንድ ወንድን ወደደችው ከተባለ ወይም ኮንፊደንሱን ነው ወይም ገንዘቡን ነው ወይ ሀብቱን ነው። አንድ ነገር ሲኖርህ ነው አንድ ሴትን ወደ አንተ መምጣት የሚችለው እንጂ አሁን መልክ የሌለ ገንዘብ የሌለው መኪና ምናምን ነገር ምንም ነገር በስሙ የሌለው ወንድ ከሆነ ግን እንደኔ ሴት ልትቀርበው አትችልም። ምክንያቱም ሴት የሆነ ነገር ማተር አድርጋ ነው መታ ልትወድህ የምትችለው እንጂ ልክ እንደ ወንድ አይታ ልትወድህ አትችልም። እና እንደዚህ ነው የሚመስለኝ፣ እኔ ኦፒኒየን እንደዚህ ይመስላል ማለት ነው። እሺ አሁን ደግሞ ቀጣይ 42 ቁጥርን አስገቢው ነርስዬ። በቀጣይ እንደገና ፓትሮል አማኑኤል ሴጋ እስከዛሬ በቀን እኔ ማክሲመም 4 መትቻለሁ። በ9 ዓመቱ የጀመረ ነው። ቀን 15 ጊዜ ነው። How you gonna play it? You gonna do this? Okay, fine. That's all I needed. For him to do that. And
it became personal with me. በመምጣታችሁ ደግሞ ደስ ብሎኛል። ስምህ አዶናይ ነው ብለኛል። እኔ ላበረታታ እፈልጋለሁ። አዶናይ He knows. ስማ የሎሽንና ሶፍት አልቆብናል እንዴ? አልቋል። እኔ ላበረታታ እፈልጋለሁ። አዶናይ I need a break! ኧረ በስመ አብ በቀን 15 ነው 4 ነው ያለው። በስመ አብ አሁን የሚሰማኝ ስሜት ያው አሁን ደግሞ በቀጣይ ፓስት አስተውላችሁት ከሆነ አብዛኛውን ጊዜ ልክ በቃ ላይፋችንን ለመቀየር ወደ እግዚአብሔር ትንሽ ጠጋ ለማለት ስንሞክር ትንሽ ጥረት ስናሳይ በቃ ዘሞመንት ያንን ነገር ስናደርግ የሆነ የሚገፋን ከባድ ኃይል አለ የሚፈታተን በቃ ነገሮች ድብልቅልቃቸው ይወጣሉ ምናምን ኤቭሪቲንግ ተርንስ አፕሳይድ ዳውን። ይሄን ቪዲዮ የምሰራላችሁ የሆነ እኔ ኤክስፒሪየንስ ያደረጉት ነገር ስለሆነ ነው እንጂ ላይክ የሆነ የተለየ ነገር ለመስበክ ምናምን ነገር አይደለም። እና ፑሽ እንድታደርጉ የሆነ ያክል ተስፋ እንዲሰጣችሁ ምን ይባላል መሰላችሁ ወደ ጥፋት መንገድ እያንቀሸቀሸ የሚወስዳችሁ እና የዘላለም ሞትን የሚያስረክባችሁ መንገድ ስትራመዱት እያንዳንዱ እርምጃችሁ ጣፋጭ ነው የሚሆነው ነገር ግን መጨረሻው ሲኦል ነው የዘላለም ሞት ነውና ውጤቱ ደስ የሚል አይደለም። በተቃራኒ ደግሞ ወደ እግዚአብሔር መንግስት የሚያስጠጋችሁን እግዚአብሔርን የምታገኙበትን መንገድ የሚያመቻችላችሁና እናንተም ደግሞ ታላቅነታችሁን የምትጎናጸፉበትና ለውጥን የምታገኙበትን መንገድ ሀ ብላችሁ መራመድ ስትጀምሩ የዛኔ በቤታችሁ አይታችሁት የማታውቁትን ስቃይ መሰቃየት ትጀምራላችሁ። ታግላችሁ የማታውቁትን ትግል መታገል ትጀምራላችሁ ማለት ነው። ነገር ግን ውጤቱ የዘላለም ህይወት ነውና ደስ ይላል። ይሄ ነገር ባጭሩ ምንም ፕሩፍ ያደርግልናል ወይም ደግሞ ምንን ያረጋግጥልናል ማለት ነው። ሰይጣንም እግዚአብሔርም እንዳለ የሁለቱም ኃይል ኤግዚስት እንደሚያደርግ ማለት ነው። ከእግዚአብሔር ጋር ያላችሁ ቅርበትና ርቀት በህይወታችሁ የምታዩትን ፈተና ማነስና መብዛት ይወስናል። ሌላው የሚያረጋግጥልና ፕሩፍ የሚያደርግልን ነገር ምንድነው? እንግዲህ ወደ እግዚአብሔር ለመጠጋት ስትሞክሩና ህይወታችሁን እጥፍ አድርጋችሁ ወደ ተሻለ ነገር ለመጓዝ ስትሞክሩ የሆነ የሚጋፋችሁ ወደ ኋላ የሚጎትታችሁ ነገር ካለ የዛኔ ትክክለኛው መንገድ የተጓዛችሁ እንደሆነ ታውቃላችሁ ማለት ነው። ማረጋገጫ ናቸዋል። ለምን ካላችሁ ምክንያቱም ከእግዚአብሔር ጋር ርቃችሁ ከነበረ ቅድም እንዳልኳችሁ አስተውሉ። እንግዲህ ከእግዚአብሔር ጋር ቅርብ ከነበራችሁ ያን ያክል ስትራግል አታዩ ትችላላችሁ። ርቃችሁ ከነበረ ግን የዛኔ ነፍሳችሁን የሚያጠፋውን ነገር እያደረጋችሁ ስለነበረ ሰይጣን ምንም አይላችሁም። ምክንያቱም ዴር ዱዊንግ ዋት አይ ዋንት ምናምን ብሎ ነው የሚያስበው አይደል? ስለዚህ ሰይጣንም እናንተ የምትፈልጉትን ነገር እያደረጋችሁ ከነበረ ዝም ነው የሚላችሁ። ግን ዘሞመንት እናንተ የነፍሳችሁን ድህነት የምታገኙበትን መንገድ ነፍሳችሁን የሚያድናትን ነገር ወደ እግዚአብሔር ለመጠጋት ስትሞክሩ ግን ያን ስትራግል ያበዛባችኋል ማለት። ስለዚህ ምን ታረጋግጥላችኋለች ማለት ነው? ትክክለኛው መንገድ የተጓዛችሁ ነው። ኦኬ አሃ ከእግዚአብሔር ጋር እርቄ ስለነበረ እንግዲህ ሩቅ ስለነበርኩኝ ለእግዚአብሔር አሁን መጾም መጸለይ መስገድ ስጀምር ኦኬ ስትራግሉን አበዛብኝ። ምክንያቱም ከዚህ በፊት ሳደርገው ያልነበረውን ነገር ያደረግኩት ነው። አሃ ትክክለኛው መንገድ ላይ ብላችሁ ታስባላችሁ ማለት ነው። ነገር ግን እዚህ ጋር ማስተዋል ያለባችሁ ነገር ወደ እግዚአብሔር የምትጓዙበት መንገድ ሁሌ ስትራግል የበዛበት ስቃይ የበዛበት ነው ማለት አይደለም። አሁንም ልትገብላችሁ ከእግዚአብሔር ርቃችሁ ከነበረ ስትራግል ይበዛል ነው። ላይክ ውቅያኖሱ ከተናወጠ በኋላ ከዛ መናወጥና ከዛ ሱናሚ በኋላ ጸጥ ረጭ ያለ ፀሐይ ወጥታ በቃ ሰላምና ረፍት ያለበት ነገር እንደሚመጣ ማወቅ አለባችሁ። እግዚአብሔር የሚሰጣችሁ ያ ነው። ፈተናውን የሚያበዛባችሁ እንድትፈተኑ የሚያደርጋችሁ ነው። እግዚአብሔርም በራሱ ፈተና ያመጣባችኋል እናንተ እንድትማሩ የሚፈልገው ነገር ካለ ማለት ነው። ሰይጣንም ደግሞ በራሱ መንገድ ይፈትናችኋል ማለት ነው። ነገር ግን ሰይጣን ሲፈትናችሁና እግዚአብሔር ሲፈትናችሁ የተለያየ ነው። ሰይጣን እናንተ በደንብ እንድትወርቁ እንድትሰብሩ አድርጎ ነው ፈተናውን የሚያመጣባችሁ። እግዚአብሔር የሚያመጣላችሁ ፈተና እናንተ የምትሻሻሉበትን ነገር ነው። ስለዚህ እሱንም መለየት ያስፈልጋል ማለት። ስለዚህ የእግዚአብሔር መንገድ ሁሌ ፈተና የበዛበት ስትራግል የበዛበት ስቃይ የበዛበት ነው ማለት አይደለም። ስለዚህ ዶንት ቢ ሰርፕራይዝድ ይሄን ሁሉ ጊዜ ከእግዚአብሔር ርቃችሁ ምናምን አሁን ደግሞ ወደ እግዚአብሔር ለመጠጋት ስትሞክሩ ሰይጣን ያንን ፈተና ሲያመጣባችሁ ሰርፕራይዝድ አትሁኑ። ምክንያቱም ሰይጣን ሲፈልገው የነበረውን ነገር እያረጋችሁ ቆይታችሁ አሁን ደግሞ ወደ እግዚአብሔር ለመጠጋት በአንድ ስትሞክሩ ይሄ ላይክ አይሆንም ምንድነው የምትሉት ምናምን ብሎ ፈተናውን ያበዛባችኋል ማለት ነው። ገባችሁ? እንጂ ወደ እግዚአብሔር የምትጠጉት መጾም መጸለይ ምናምን ስትጸልዩ ሀሳብ መበታተን ኦር ምናምን ዛሬ ጸለያችሁ ነገ ለመጸለይ ከእንደገና በዝሙት መውደቅ ከእንደገና ደግሞ ኃጢአት ውስጥ መግባት ምናምን ነገር ምንድነው እንደዚህ ስትራግል ማድረገው ምናምን ብላችሁ አትደናገጡ። አንድ አካል ነው የሂደቱ አንድ አካል ነው። ስለዚህ ጠንክሩ በርቱ። የለም እንደ ሞቲቬሽን እንዲሆናችሁ ነው ማለት ነው። እኔም ስቲል ላይክ እዛ ፕሮሰስ ላይ ነው ያለሁት። ጀስት ኖቲስ ስላደረኩት ነው ፓተርኑ ኖቲስ ስላደረኩት እናንተም እንድታውቁት ፈተና ቢበዛ ወደ ጥሩ ነገር መሸጋገሪያ ስለሆነ ነው። እናም ፈተና አትጥሉ። ያው አሁን ደግሞ በቀጣይ ሚኪ ቦስ በ14 ዓመት ከቤት ያባረረች እናት ዛሬ ላይ ስኬት ማማ ላይ ስትደርስ ብር ልጠይቅ ብትመጣ ምን ታረጋታለህ? የአሾ ስፒድ እናት እንግዲህ በዚህ ሰዓት ላይ በጣም መነጋገሪያ ሆናለች። እሱም ሊሆንበት የቻለው ምክንያት እንግዲህ እንደምታውቁት ገና በልጅነቱ ጀምሮ ስትሪመር መሆን የሚፈልግ ልጅ ነበርና በ14 ዓመቱ ነበረ
ከቤት እንዳባረረችው እንደዚህ ሲናገር የነበረው። My mom kicked me out. I moved to my dad. ይሁንና ግን እንግዲህ ዛሬ ላይ መለወጡን ስታይ የሀብት ማማ ላይና ዓለማችን ላይ ቁጥር 1 ጭምር እንደሚባለው ደረጃ በስትሪመርነት እንግዲህ እንደደረሰ ስታቅ እናት አይኗን ሳታሽ እንግዲህ ትመጣለች አይሾስፒድ ጋር። ከአንዳንድ ነው እንግዲህ ቀጥታ ወደሱ በመሄድ ማይክሮፎኑ ኦፍ ነው ብላ ትጠይቋለች። እሱም አዎ ኦፍ ነው ብሎ ኦፍ ሳይሆን ይነግራታል። ከዛ ከአንዳንድ ነው ብር የጠየቀችው። ከዛም እንግዲህ በፊቱ ሲያዝን ጭምር ማለት ነው ይታያልና አንዳንዴ ማለት ነው ውድቀታችን ላይ ሳይሆን ስኬታችን ላይ ብቻ የሚፈልጉን ሰዎች አሉና ማንኛውም ሰው ከህልማችሁ እንዲያስቆማችሁ አትፍቀዱ ጭምር ለማለት ነውና የእናንተ እናትስ ብትሆን የምር እሺ ብላችሁ ተቀበላላችሁ ወይስ ምንድነው የምታረጉት? ያው ስጋ እንደሆነ ይታወቃልና ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደተለመደው ይመቻችሁ። ያው ስጋ ነው አክቹሊ። ግን አስበው አይሾስፒድ ልጅ ያለ ምናምን አሁንም አለ፣ ሰርች አድርጋችሁ ማየት ትችላላችሁ። ያው አይሾስፒድ ካልተሳሳትኩኝ 16 ነው 14 አመት እያለ ስትሪም ያደርግ ነበር። ከዛ ስትሪም አታድርግ ፎከስ ኦን ዩር ስታዲ ምናምን ብላ ትቆጣው ነበር። አጥና እንጂ ስትሪም አታርግ ምናምን ብላ ትቆጣው ነበር። ያው አይሾስፒድም ስትሪም ማድረግ ፍላጎት ስለነበር ስትሪም ማድረግ ይሻለኛል ምናምን ብሎ ነበር። ያው እሷም ስትሪም ከመረጥክ ሆምለስ ትሆናለህ ምናምን ብላ አስፈራርተው ነበር። ያው እሱም እሺ ብሎ ሆምለስ ሆነ። ከዛ ሆምለስ ሲሆን ያው አባቱና እናቱ ተለያይቶ ነው የሚኖሩት። ወደ አባቱ ሄደና ከአባቱ ጋር መኖር ጀመረ ምናምን። ያው ላይቭ ስትሪም ሲያደርግ ትዊች ላይ ወይም ዩቲዩብ ምናምን ላይ ልታዩት ትችላላችሁ። የአይሾስፒድ አባቱ አይመስልም፣ ልክ እንደ ጓደኛ ነው ቅርርባቸው ምናምን። ያው እናቱን አክቹሊ አሁን ከእናንተ ጋር ነው ያየኋት፣ ፊቷን አላውቃትም ምናምን። ያው አክቹሊ ልክ እንደ ሰማችሁ አሁን 19 ነበር 20 ነው የሞላው መሰለኝ አመቱ 20 አመቱ ሆኖ ያው የዓለማችን ስትሪም የተቆጣጠረ ብላክ አሜሪካን አይሾስፒድ ይባላል ማለት ነው። ያው እንደዛ ነው ነገሩ። ህዝብ ቀበልሽ በትወቶታ አለሽ ቀልቤ መሳብ ችሎታ አሴዮሲና ይምጣለ ክብር ሲባል ሊሞሲና ስምሽ እስካትናፍ ገኖስና